እንደዛ አዛ ከሚያደርጓቸው ሰዎች ውስጥ የእስልምናን ሪሳላ መልእክት የሚሸከም ትውልድ ማፍራት ቻሉ አለይሂ ሰላቱ ወሰለም ተመልሰው ወደ መካ ገብተው የገቡበትን መንገድ በጣም የሚገርም ነው ብዙ ሰዎችን ጥበቃ ስጡኝ ብለው ልከዋል ነብዩ ሰለላሁ ዐለይሂ ወሰለም ቁረይሾቹ አዛ እንዳያደርጓቸው ምክንያቱም ጉዳዩ ተሰምቷል ጣኢፍ ሄደዋል ጣኢፍ ላይ የደረሰባቸው ነገር ተነግሯል እዚህ ዛጋ የሚደርስባቸውን ጫና ለመከላከል ጥበቃ ይሄ ሒማያ የሚያደርጉ ኢጃር እንትን ይሉታል በኔ ጥበቃ ስል ነው ካለ አንድ የጎሳ አለቃ ማንም ያንን መጣስ አይችልም ከጣሰ ጎሳው በሙሉ ጦርነት ያውጃል እዛ ሰው ላይ ግልጽ ነው አይደል ያናገሯቸው ብዙ ሰዎች ነበሩ ቢያንስ ማን ናቸው የሚሉትን እናያለን ኢብኑ ሂሻም የጠቀሱት ኢጃራ የጠየቁ መጀመሪያ የጠየቁት ኢጃራ አልሙጥዒም ኢብኑ ዓዲይን ጠይቀዋል ከጣኢፍ እንደተመለሱ ማለት ነው አኽነስ ኢብኑ ሸሪቅን ጠይቀዋል እኔ ከሌላ ወገን ጋር ስምምነት ስላለኝ ያንን ማፍረስ አልችልም ጥበቃ ልሰጥህ አልችልም አላቸው ሱሃይል ኢብኑ ዐምርንም ልከውለታል እሱም ደግሞ በኒ ዐምር የበኒ ከዕብ ጋር ትስስር ስላለ አልችልም አላቸው መጨረሻ አልሙጥዒም ኢብኑ ዓዲይ የበኒ ነውፈል ኢብኑ ዓብድ መናፍ ጎሳ ኃላፊ ነው እሱ ጋር ሲልኩለት አድኹሉ ፊ ጅዋሪክ አሉት ባንተ ጥበቃ ስር ልግባ ወይ ሲሉት ነዓም አዎ ግባ አላቸው ማዓነሁ ማእስለም አልሰለመም ይሰውዬ እስልምናን ሳይቀበል ሽርክ ላይ ባለበት የነብዩ ሰለላሁ ዐለይሂ ወሰለም ምን አደረገ ጥበቃ አድርግላለሁ ግባ አላቸው ገቡ ነብዩ ሰለላሁ ዐለይሂ ወሰለም ይሰው ወንድ ልጆቹን ጠራ አጎቶቹን ህዝቦቹን የሱን ጎሳዎች ጠራና የጦር መሳሪያችሁን ታጠቁ አለ ትጥቃችሁን አስተካክሉ ወኩኑ عند أركان البيت حرم كعبة ላይ እዛ ጋር ጠብቁ فإني قد أجرت محمدا እኔ ለሙሐመድ ጥበቃ ልሰጥ ቃል ገብቻለሁ አላቸው ረሱል አለይሂ ሰላቱ ወሰለም ከዘይድ ኢብኑ ሐሪታ ጋር ከጣኢፍ ተመልሰው ሲገቡ መስጂድ አልሐራም ደረሱ ሙጥዒም ኢብኑ ዓዲይ በግመሉ ላይ ሆኖ ወንድ ልጆቹን አሰማርቶ ምን ብሎ ተናገረ ያ ማዕሸረ ቁረይሽ አለ አላሁ አክበር እንዴት አይነት እኮ ነኽዋ አሁን ገዛ ታጥራ በዚህ መልኩ እየተራበች ነኽዋ ያለው እኮ የለም አይደል ነኽዋ ማዕነሁም በኢማን የምንገናኛቸው ወንድሞች ማለት ይህ ሰውዬ ዲን የለውም ያ ማዕሸረ ቁረይሽ እናንተ ቁረይሽ ወይ እኒ ቀድ አጀርቱ ሙሐመደን ፈላ የሂጅሁ አሐዱ ሚንኩም እኔ ሙሐመድ በእኔ ጥበቃ ስራ አድርጌዋለሁ አንድም ሰው ጉዳት እንዳያደርስበታል አንድም ሰው እንዳይተናኮለው فانتهى رسول الله صلى الله عليه وسلم الى الركن ركن ጋር ደረሱ ካዕባ ጋር ደረሱ استلام አደረጉ حجر الاسود ሁለት ረካዓ ሰገዱ ወደ ቤታቸው ሄዱ ሙጥዒም ኢብኑ ዓዲይና ልጆቹ በመሳሪያ አጅበው ቤት አደረሷቸው የአላህ ነገር ደግሞ አይገርማችሁም ይዋረዳሉ ቁረይሽ ውስጥ ደግሞ ሲመጡ አዛ ያደርጓቸዋል ብላችሁ አልሰጋችሁ አላህ የራሱ መንገድ አለው ሙስሊም ባልሆነ አካል ያስጠብቃቸዋል እሳቸው በክብር ወደ ቤታቸው ተመለሱ አለይሂ ሰላቱ ወሰለም በዚህ መልኩ እንግዲህ የጣኢፍ ክስተት አልፏል ጣኢፍ ላይ ከተከሰቱ ነገሮች ውስጥ የዓዳስ ታሪክ አለ ዓዳስ የነይነዋ ሰው ነው እሱንና የጅኖች መስለምን ከጅኖችም ጋር ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ያነበቡበትም ክስተት ከዚሁ ጋር የተገናኙ ናቸው እነዚህን ኢንሻአላህ በቀጣይ ሳምንት የምናየው ይሆናል አላህ Subhanahu Wa Ta'ala በሰማነው የምንጠቀም አላህ ያድርገን ይህ ጮኬ ስለወራው ደክሞኛል
ኢንሻአላህ ቀጥል እያሉኝ ነው። በመጀመሪያውም ላያልቅ ይችላል ብዬ ነው። ኢንሻአላህ በደንብ እንጨርሰዋለን በሚቀጥለው ሳምንት። ይህ ዲን ብዙ ነገር የተከፈለበት መሆኑን እንድናቅ ነቢዩ ዓለይሂ ሰላቱ ወሰላም ሰሓቦቻቸው ምን ያክል ፈተና አሳልፈው እኛ ጋር ይህንን ብርሃን እንዳደረሱ መገንዘብ ያስፈልጋል ማለት ነው። ዛሬ እኛ ፈጅር ሰላት ከብዶናል፣ ጀማዓ ሰላት ከብዶናል፣ ከሐራም ራሳችንን መጠበቅ ከብዶናል። ዲኑ ግን ህይወት ተከፍሎበታል። ወላሂ በጣም ብዙ ነገር አልፏል። ይህንን በተረዳን ቁጥር ለዲናችን የምንሰጠውም ነገር የበለጠ እየጨመረ ይሄዳል ማለት ነው። አላሁ ስብሓነሁ ወተዓላ